እስኪ ራሳችሁን ጠይቁ። በወር 5 እና 10 ሺህ ብር እየተከፈላችሁ እስከ መቼ ነው እድሜያችሁን በሰው ድርጅት ውስጥ የምትጨርሱት? ዓለም ተቀይሯል። እናንተ በቢሮ ወንበር ላይ በምትሰቃዩበት ሰዓት እኩያችሁ የሆነ ወጣት ቤቱ ሆኖ በላፕቶፑ ብቻ የእናንተን የ3 ወር ደሞዝ በአንድ ቀን እየሰራ ነው። ይህ ቪዲዮ ዝም ብሎ ሀብታም ሆኖ የሚል ባዶ ሞቲቬሽን አይደለም። ዛሬ 7ቱን የአፕወርክ እውነተኛ ሚስጥሮችን አንድ በአንድ ማሳያችሁ ይሆናል። ወደ ዋናው ጉዳይ ከመግባታችን በፊት አንድ ነገር ግልጽ ላድርግላችሁ። አብዛኛውን ሰው አፕወርክ ላይ አካውንት ከፍቶ ስራ የሚያጣው ጎበዝ ስላልሆነ አይደለም፣ ሲስተሙ ስላላወቀ ነው። ዛሬ እኔ የማሳያችሁ ዝም ብሎ አጠቃቀሙን ብቻ አይደለም፣ እኔ ራሴ ተሳስቼ የተማርኩባቸውንና ውጤታማ ያደረጉኝን ሚስጥሮች በየመሃሉ አካትቼላችኋለሁ። ሬጂስትሬሽን ላይ የምታደርጉት አንድ ትንሽ ስህተት አካውንታችሁን ሳስፔንድ ወይም ባንድ እንዲሆን ሊያደርግ ይችላል። ስለዚህ እያንዳንዱን ደቂቃ በትኩረት ተከታተሉኝ። አሁን ዝግጁ ከሆናችሁ ወደ መጀመሪያውና ወሳኙ እርምጃችን እንለፍ። ወደ ሬጂስትሬሽን ከመግባታችን በፊት ግን አንድ ነገር መረዳት መቻል አለባችሁ። አፕወርክ ማለት ዝም ብሎ እድል የሚሞክርበት ሳይሆን የችሎታ መገበያያ መድረክ ነው። እዚህ ፕላትፎርም ላይ ደግሞ የሚሸጥ ጠቃሚ ነገር ይዛችሁ መቅረብ መቻል አለባችሁ። እዚህ ጋር ብዙ ሰው የሚሳሳተው ሁሉን እችላለሁ ብሎ በየቦታው መርገጡ ነው። ይህ በጣም ትልቅ ስህተት ነው። ትክክለኛው መንገድ ግን በየትኛው ዘርፍ ላይ እንደምትሰማሩ መወሰን መቻል አለባችሁ። ኢትዮጵያ ውስጥ ሆናችሁ ልትሸጧቸው የምትችሏቸውን 3 ዋና ዋና መንገዶችን አሳያችኋለሁ። አንደኛ፣ ለጀማሪዎች የሚሆን ስራ እንደ ዳታ ኤንትሪ፣ ቨርቹዋል አሲስታንት እና ከትርጉም ጋር የተገናኙ ስራዎችን። ሁለተኛው ደግሞ ክሪኤቲቭ ለሆኑ ሰዎች እንደ ግራፊክስ፣ ቪዲዮ ኤዲቲንግ እና ታምብኔል ዲዛይን። ሶስተኛው ቴክኒካል የሆኑ ስራዎችን እንደ ዌብሳይት እና ሞባይል አፕሊኬሽን የመሳሰሉትን ዴቨሎፕ የማድረግ ስራ። አሁኑኑ የትኛው ላይ እንደምትሰማሩ መወሰን መቻል አለባችሁ። ምክንያቱም ሁሉን እችላለሁ የሚል ሰው አንድም ስራ የማግኘት እድሉ የመነመነ ነው። ስለዚህ ትክክለኛውን ሙያ መምረጥ የመጀመሪያው የስኬት እርምጃችሁ ነው ማለት ነው። ስኪላችሁን አሊያም ሙያችሁን ከወሰናችሁ በኋላ ወደ ሬጂስትሬሽን እንግባ። ብዙ ሰው ሲሳሳት ያየው ትልቁ ስህተት ሬጂስትሬሽን ላይ ቪፒኤን መጠቀሙ ነው። ብዙዎች አሜሪካ ነኝ ካልኩ ክፍያ ይጨምራል ብለው ያስባሉ። ነገር ግን አፕወርክ አይፒ አድሬሳችሁን በቀላሉ ስለሚደርስበት አካውንታችሁ ሳይከፈት ወዲያውኑ ይዘጋል። ከዚህ ስህተት ወጥታችሁ ትክክለኛው መስመር ለመያዝ ኢትዮጵያ ውስጥ መሆናችሁን በግልጽ መሙላት አለባችሁ። ናሽናል አይዲ አሊያም ፓስፖርታችሁን ተጠቅማችሁ ሬጂስተርድ ማድረግ አለባችሁ። በትክክለኛው መረጃችሁ ከገባችሁ ነገ አካውንታችሁ ላይ በሺዎች የሚቆጠር ዶላር ሲቀመጥ ያለ ስጋት መቀበል ትችላላችሁ። የአፕወርክ ፕሮፋይላችሁ ዝም ብሎ እንደ ተራ የትምህርት ማስረጃ ወይንም እንደ ሲቪ እንዳታስቡት። ይልቁንም ክህሎታችሁ ለዓለም የምታሳዩበት ዘመናዊ የሆነ ዲጂታል ሾውኬስ እንደሆነ ማወቅ አለባችሁ። ብዙዎቻችን የምንሰራው ስህተት ፕሮፋይላችንን ስሜ አበበ ይባላል፣ የተመረኩት እዚህ ነው በሚል አሰልቺ ታሪክ እንሞላዋለን። ነገር ግን ዋናው ጉዳይ ደንበኛችሁ ወይንም ክላይንታችሁ የሚፈልገው የእናንተን የትምህርት ዝርዝር ማስረጃ ሳይሆን እናንተ የምታመጡላቸውን ለውጥና ውጤት መሆኑን መረዳት መቻል አለባችሁ። ስለዚህ ዋናው ሚስጥር ትኩረታችሁን ደንበኛችሁ ላይ በማድረግ በኦቨርቪው ክፍል ላይ ከእናንተ ጋር ቢሰሩ ምን አይነት መፍትሄና ጥቅም እንደሚያገኙ በሚገልጽ ማራኪ ንግግር መጀመር መቻል አለባችሁ። በተጨማሪም የ1 ደቂቃ ቪዲዮ ኢንትሮዳክሽን ብታካትቱ ደንበኛው ድምፃችሁንና በራስ መተማመናችሁን ስለሚያይ ከ90% በላይ ከሚሆኑ ፍሪላንሰሮች ተለይታችሁ በጉልህ የመታየት እድልን ታገኛላችሁ። ብዙ ሰው አፕወርክ ላይ ገብቶ የሚሰራው ትልቁ ስህተት ያገኘው ስራ ሁሉ ላይ አፕላይ ማድረግ ነው። ይሄ ኮኔክታችሁን በባዶ ሜዳ መጨረስ እንጂ ምንም ጥቅም የለውም። ስራ በምትፈልጉበት ወቅት ሊረዷችሁ የሚችሉ ነጥቦችን ላስቀምጥላችሁ። የመጀመሪያው ነጥብ ፔመንት ቬሪፋይድ ነው ወይስ አንቬሪፋይድ ነው የሚለውን ማጣራት መቻል አለባችሁ። ክላይንቶቻችሁ ስራ በሚፖስቱበት ወቅት ከታች የፔመንት ሜቶዱ ቬሪፋይድ ነው ወይስ አንቬሪፋይድ የሚለውን ካያችሁ በኋላ አፕላይ ማድረግ ያለባችሁ። ፔመንት ሜቶዱ ቬሪፋይድ ከሆነ አፕላይ አድርጉ፣ አንቬሪፋይድ ከሆነ ግን አፕላይ እንዳታደርጉ። ሌላኛው ነጥብ ደግሞ ሃየር ሬት ነው። ሃየር ሬቱ 0% ከሆነ በጭራሽ አፕላይ ማድረግ የለባችሁም። አብዛኛውን ጊዜ እነዚህ ክላይንቶች ዝም ብለው ስራ ለጥፈው የሚጠፉ ናቸው። ሶስተኛው ነጥብ ደግሞ ከ50 በላይ ያመለከተ አፕላይ ያደረገ ሰው ካለ አፕላይ በጭራሽ እንዳታደርጉ። እኔ ፐርሰናሊ የማደርገው ከ5 እስከ 10 ሰው ብቻ ፕሮፖዛል የላከ ከሆነ ነው እኔም የማስገባው። ከ10 በላይ ከሆነ ብዙን ጊዜ አላስገባም። ስለዚህ እናንተም ባታስገቡ መልካም ነው ብዬ ነው መመክራችሁ። ሌላኛው ነጥብ እዚሁ ጋር ሳይጠቀስ ማለፍ የሌለበት ነገር የክላይንቶቻችሁን ሀገራቸውን መመልከት መቻል አለባችሁ። ብዙውን ጊዜ ወደ ኤዥያ
ስፔሻሊ ወደ ኢንዲያ እና ፓኪስታን አካባቢ እንደዚሁም ደግሞ አፍሪካ ወደ ናይጄሪያ አካባቢ ስካመሮች ስላሉ ብዙን ጊዜ እኔ አፕላይ አላደርግም። አፕላይ የማደርገው ሀገራትን ራሱ እየመረጥኩኝ ነው። ስፔሻሊ አሜሪካና አውሮፓ ከሆኑ ብዙን ጊዜ አፕላይ አደርጋለሁ። ይሄ የኔ የግል ኤክስፒሪየንስ ነው። ህንድም ፓኪስታንም ሆኖ ምናልባት የሚያሰሯችሁን ሰዎች ልታገኙ ትችላላችሁ። በብዛት ግን ስካመሮች ስለሆኑ ወደ ናይጄሪያ እንደዚሁም ደግሞ ወደ ህንድና ፓኪስታን አካባቢ ያሉ ስራዎችን ስታመለክቱ በጣም ጥንቃቄ ማድረግ አለባችሁ። እዚህ ጋር በጣም መጠንቀቅ ያለባችሁ አንደኛውና ቀዳሚው ነገር ደግሞ ገና ስራ ሳትጀምሩ በቴሌግራም እናውራ፣ ስልክህን ላክልኝ፣ ኢሜይልህን ላክልኝ የትኛውም ሰው ቢላችሁ በጭራሽ እንዳትልኩ። ምክንያቱም የመጀመሪያ ስራ ሁሌም መሰራት ያለበት አፕወርክ ላይ ነው። የመጀመሪያ ስራችሁን በአፕወርክ በኩል ሳሰሩ ስልክ ቁጥራችሁን ወይም ኢሜይላችሁን የተለያየ አይነት ፐርሰናል ኢንፎርሜሽናችሁን ለክላይንቶቻችሁ ከላካችሁ አካውንታችሁ ሊዘጋ ስለሚችል ሁሌም የመጀመሪያ ስራችሁን አፕወርክ ላይ መስራት አለባችሁ። የምትሰሩለት ክላይንታችሁን ብታምኑም እንኳን የመጀመሪያ ስራችሁን አፕወርክ ላይ ከሰራችሁ በኋላ በዋትስአፕ፣ ቴሌግራም በተለያየ አይነት መንገድ ከክላይንቶቻችሁ ጋር ኮሚኒኬት መደራረግ ትችላላችሁ። ነገር ግን ይህንን ከማድረጋችሁ በፊት ሁሌም የመጀመሪያ ስራችሁን አፕወርክ ላይ መስራት አለባችሁ። ከሰራችሁ በኋላ ፐርሰናል ኢንፎርሜሽናችሁን ለክላይንታችሁ ሼር ማድረግ ትችላላችሁ። ሼር አድርጋችሁ ከአፕወርክ ወጥታችሁ በሌላ ፕላትፎርም ላይ በቴሌግራም በዋትስአፕም እንደዚሁም በኢሜይል በተለያየ አይነት መንገድ ከክላይንቶቻችሁ ጋር እየተገናኛችሁ ስራችሁን መስራት ትችላላችሁ። ነገር ግን ይህንን ማድረግ ያለባችሁ ክላይንታችሁን የምታምኑት ከሆነ ብቻ ነው። የፕሮፖዛል አጻጻፍ ስራ የምታገኙትም ሆነ የምታጡት እዚሁ ጋር ነው። ብዙዎች የሚሰሩት ትልቁ ስህተት ኮፒ ፔስት ማድረግና እባክህ ስራ ስጠኝ በጣም ጎበዝ የሚል የልመና ፕሮፖዛል በመላክ ነው። እመኑኝ ክላይንታችሁ እንዲህ አይነት መልእክቶችን ገና ሳይጨርሳቸው ነው ዲሌት የሚያደርጋቸው። ስለዚህ ፕሮፖዛል ስትጽፉ በዚህ መንገድ ጻፉ። ለእያንዳንዱ ስራ ልዩ የሆነ ፕሮፖዛል መጻፍ መቻል አለባችሁ። ክላይንታችሁ የጻፈውን የስራ ማስታወቂያ በደንብ አንብቡት። ስሙን ከጠቀሳችሁና ችግሩን እንደተረዳችሁለት ካሳያችሁት ገና ከመጀመሪያው ይህ ሰው በደንብ ገብቶታል ብሎ እንዲያስብ ያደርገዋል። ሌላኛው ነጥብ ደግሞ መፍትሄ እንጂ ታሪካችሁን በጭራሽ እንዳታወሩ። ስለ ራሳችሁ ከማውራት ይልቅ ለሱ ችግር ምን መፍትሄ እንዳላችሁ ንገሩት። እንደዚሁም ደግሞ ቀደም ብላችሁ የሰራችሁትን ተመሳሳይ ስራ ወይንም ፖርቶፎሊዮ ካለ ሊንኩን አታች አድርጉለት። ሌላኛውና ወሳኛው ነጥብ ደግሞ ንግግር የሚጀምር ጥያቄ ጠይቁት። መጨረሻ ላይ ዝም ብላችሁ አመሰግናለሁ ብላችሁ አታቆሙ። ይልቁንም መልስ እንዲሰጥ የሚያስገድድ ጥያቄ ጠይቁት። መች እንዲጀምርልህ ትፈልጋለህ? የመሳሰሉ ጥያቄዎችን ከፕሮፖዛላችሁ መጨረሻ ላይ አታች ማድረግ እንዳትረሱ። በአጭሩ ፕሮፖዛላችሁ እባክህ ስራ ስጠኝ የሚል ልመና በጭራሽ እንዳይሆን፣ ችግርህን እኔ ፈተዋለሁ የሚል በራስ መተማመን ያለበት መሆን መቻል አለበት። ሌላኛውና የመጨረሻው ነጥብ ከክፍያ ጋር የተገናኘ ነው። አፕወርክ ላይ የሰራችሁትን ገንዘብ ዳይሬክትሊ ኢትዮጵያ ውስጥ ሆናችሁ ኢትዮጵያ ባሉ ባንኮቻችሁ አማካኝነት ክፍያችሁን መቀበል ትችላላችሁ። ከክፍያ ጋር በተገናኘ ቅድም ያስቀመጥኩላችሁ አንድ ወሳኝ ነጥብ አለ። ክላይንቶቻችሁን የምታምኑ ከሆነ የመጀመሪያ ስራ ሁሌም አፕወርክ ላይ መስራት አለባችሁ። ምክንያቱም አፕወርክ ላይ የመጀመሪያ ስራችሁን ሳሰሩ ፐርሰናል ኢንፎርሜሽናችሁን ለክላይንቶቻችሁ የምትሰጧቸው ከሆነ አፕወርክ አካውንታችሁን ባን ሊያደርግ ስለሚችል ሁሌም የመጀመሪያ ስራችሁን አፕወርክ ላይ መስራት መቻል አለባችሁ። የምትሰሩለትን ክላይንት የማታምኑት አይነት ሰው ከሆነ በአጠቃላይ ፕሮጀክታችሁን አፕወርክ ላይ እየተቀበላችሁ ስራችሁን አፕወርክ ላይ መቀጠል ትችላላችሁ። አፕወርክ ላይ የሰራችሁትን ገንዘብ እያንዳንዱን ገንዘብ ኢትዮጵያ ውስጥ ባሉ በየትኛውም ባንክ ወጪ ማድረግ ትችላላችሁ። ሌላኛውና የመጨረሻው ነጥብ ደግሞ ትዕግስት ነው። ብዙዎቻችን መልስ ሲጠፋ ተስፋ ልንቆርጥ እንችላለን። ትክክለኛው መንገድ ግን የመጨረሻውን 5 ስታር ሪቪው እስክታገኙ ድረስ በየቀኑ ፕሮፋይላችሁን እያሻሻላችሁ መቀጠል መቻል አለባችሁ። በዛሬው ቪዲዮ አፕወርክን በተመለከተ ምናልባት ሊጠቅማችሁ የሚችል ነጥቦችን ዘርዝሬላችኋለሁ። የቴሌግራም ኮሚኒቲን ዲስክሪፕሽን ላይ በማስቀምጥላችሁ ሊንክ አማካኝነት ጆይን ማድረግ ትችላላችሁ። በሌላ ጊዜ በሌላ ቪዲዮ የምንገናኝ ይሆናል። ይመቻችሁ።